እያልኩሽ እኮ ነው። ቁሚ አንቺ። ዶክተር ምን ሆነሽ ነው? አዲሷ ታካሚ የለችም። ምን ማለት ነው የለችም ማለት? አላወኩም። ሁሉም ቦታ ፈለኳት ግን ላገኛት አልቻልኩም። እሺ እኔም ቢሮ ልግባና ለጥበቃዎቹ ደውላለሁ። አንቺም ዞር ዞር ብለሽ ፈልጊያት። እሺ ዶክተር። እንዴ ሜቲ እዚህ ነሽ እንዴ? እኛ እኮ ጠፍተሻል ብለን ተጨንቀን ነበር። አስጨነቅሽን እኮ። ቲሽ ውሸታሞች አታስመስል። ለምን ደነገጥክ? ማለቴ እንደማይተዋወቅ ሰው አክት ማድረጉ አስፈላጊ አልነበረም። እንዴ ምን እያልሽ ነው? ቆይ እንደሆነ ታውቁ እባቡ ሰው ሲባል ነው እንዳንተ መደንገጥ ያለበት። ይኸውልሽ ሜቲ ተረጋጊ። ከመጣሽበት ጊዜ ጀምሮ ለሰው ልጅ ያለሽ ጥላቻ በጣም እየጨመረ ነው። ምን እንደገጠመሽ አላውቅም፣ ግን ደግሞ እኔ አንቺን ለመርዳት እዚሁ ነኝ። አልበደልኩትም። ማንን? እንደውም ከዛ ይልቅ ልቤን ካለሱ መተንፈስ እንዳይችል አስገድዶ ነበር። የምታፈቅሪው ልጅ ነው? ሀምሳ ደቂቃ ብቻ ነው ያረፈድኩት። ምንም እንዳትለኝ። እንደው ምን ይሻልሻል? ምን ላርግሽ? ለኔ ብርድ ስለሆነ ሻይ ይሻለኛል። ላንተ ምን ይሆነ? ሜቲ አትቀልጂ። እጹብ እንዳስቆም እንኳን ታውቂያለሽ አይደል? ወይኔ ፍቅር ምን ሆነ ነው? ቆየክብኝ እኮ። ሜቲ እኮ ቆይታብኝ ነው። ሜቲ ማለት ያቺ እንደታናሽ እህቴ የምታያት ልጅ? አዎ እጹብዬ፣ ይሄው እየመጣን ነው። አንቺ ሲጀምር ከትዳር ልታፋች ነው እንዴ? ልክ አይደለሽም እያሉ ያስጨንቁኛል። ግን ደግሞ እኔ አላበድኩም ዶክተር። እኛ አላበድኩም። ይሄው አላበድኩም። ጤነኛ ነኝ። እንዴ ሜቲ እዚህ ነሽ እንዴ? አስጨነቅሽን እኮ። የመድኃኒት ሰዓትሽ ደርሷል። በቃ ነይ እንሂድ። ውዴ ቻው ቻው። በልቻው ቻው። ምን ነው እናት አስቀየምኩሽ እንዴ? በጣም ይቅርታ። አላወኩም ነበር። እውነት በጣም ይቅርታ። እንዳይደብርሽሽ። አንተ ደግሞ ምን ሆነ ነው? እኔ እኮ ምንም አላደረኩኝ። በጣም ይቅርታ። እኔ እኮ አውቄ አይደለም። እውነት ምንም አልፈልግም። ሁሉንም አንተ ወሰደው። ብቻ በእኔ እንዳይደብርሽ። በእኔ ብቻ እንዳይደብራችሁ። ሁላችሁም እንዳትከፉ። ሁላችሁም እንዳይደብራችሁ ብዬ ራሴን አጣሁ። ራሴን አጣሁት። ሜቲ እንዴት ነሽ? ከስራ ልወጣ ስል እኮ ነው ያየሁሽ። ዶክተር ራሴን ሳጣው እንደተሰማኝ ታውቃለህ? ምን ተሰማሽ? አላዘንኩም፣ አልደነገጥኩም፣ አላለቀስኩም። ወይኔ ብዬ ደረቴን አልደቀውም። ግን ተቀየምኩ። ጌታዬን ተቀየምኩት፣ ራሴን ተቀየምኩት፣ ቤቴን ተቀየምኳት፣ አጠቃላይ ሰው ልጆች እንዳለ ተቀየምኳት። ቆይ ሜቲ ተረጋጊ፣ ቀስ ብለሽ አስረጅኝ። ስንት ደስታየን ስንታየን መከራ። ቆይ አንዴ ስልክ ላውራ። ቆይ አንቺ ፍቅረኛ ያለውን ሰው ሁሌ በሄደበት እንደ ቦርሳው መከተል አይደክምሽ? ምናልሽ እጹብ ሰምተሻል? እባክሽ ደግሞ እጹብ አትበይኝ እሺ። ስሜ ጄሪ ነው። እጹብ ማለት የሚችለው ቢኒ ብቻ ነው። እሺ በጣም ይቅርታ። እንደዚህ የሚደብርሻል መሰለኝ። በቃ ከዚህ በኋላ ለመምጣት እችላለሁ። አዎ ይሻልሻል። ብቻችሁ ጠፋ። የስራ ስልክ እኮ ይዤ በቃ እኔ ልጅ ነው ትይሽ እረስቼው እኮ ቅድም ሳልነግርህ ቀጠሮ ነበረኝ። በቃ መሄድ አለብኝ። ያው ብትቆይ እኮ እኛም ደስ ይለን ነበር፣ ግን የምትሄጂበት ቦታ ካለ ምንም ማድረግ ይቻላል። አዎ በሉ በቃ እኔ ልጅ አይክ እንደዛ ያደረኩት ለሷ ብዬ እንዳይደብራት ብዬ። ለምን ታዲያ ለሱ እንደዛ እንዳለችሽ አልነገርሽው? እሱም እንዳይደብረው ብዬ ነው። እኔ የምልህ ዶክተር ይሄንን ግጥም ታስታውሳለህ? የቱን? ገዳዩም ዋይ ዋይ ነው የሞተበትም ዋይ፣ እንዴት እንሰራው መቃብሯን ታቅፎ የምስኪኗን ገዳይ። አታውቀውም ዶክተር? አልገባኝም። የመድኃኒት
መዋሸት በገድ እሱ ዶክተር አይ እንደዛማ አይሆንም ተሳስሽ ይሆናል ሳይኖር ሰው ማረግ ለነሱ ጊዜ ማለት ነው ከፈለጉት ከተጋቡ ከፈለጉት ከተዋሉ ከፈለጉት ካልኖረው ለኛ ጊዜ መባሉን አወቀው አጨርሰው የህይወትን ቋጠሮ ለፈካ ስመጣ ቦይ ዶክተር በጣም አመሰግናለሁ። ችግር የለውም ሜቲ ግን ቀስ ብለሽ ቢሺ እንዳያንቅሽ ተገላብጣ ብርቱ መስዬ ልቤን ዘርግ እኔ አንቺ ልጅ ለዚህ ብስኩት ግን ያለሽ ፍቅር እንዴት እንደሞልኩ ስላልገባ ነው ላንጉስ። ኧረ እኔ በቃ አንቺ ግን ቀስ እያልሽ እንዳያንቅሽ። ሜዲ አንቺ ሜዲ ምን ይሻልሻል ግን በማይቀለድ ነገር ባቀልጂስ? እሺ ሜቲ ባለፈው ካቆምንበትን ጀምር። ጨካኞች ናቸው እነማ? አስተናግዳኝ ነበር ዶክተር ተገላብጣ እንዳይሰሙ ለሰሙን ማለት ብርቱ መስዬ ምን እያልሽኝ ነው? ልቤን ዘርግፌ ካንተ ልብ ለነሱ ጊዜ ማለት ነው ከፈለጉት ከተጋቡ ከፈለጉት ከተዋሉ ከፈለጉት ካልኖረው ለኛ ጊዜ መባሉን አወቀው አጨርሰው ዶክተር ይቅርታ የመድኃኒት ሰዓቷ ደርሷል።